ሰላም ናችሁ? ዶንጎራ ኮሜቶ ጊዶ ነው ቤተክርስቲያን ማጽማ ኡራኤል ቤተክርስቲያን ትኒ ቃቋይቱ ምስ አሙ በዚህ ለመዶት ማሪ አይሽ አሙ አውራተ ማታ ጉርሶ ዋጅታና ሱሚ ከያታተ ሚጥነሽ ማጣን ትወጥ እሺ ሁሊ ናይት ትኒ وشيته ما يرى وشيته دانجاس ما فيش ما وشيته ما يا وشيته هاي دانجاس ما فيش وش يا وشانو كله ماشي ايه لازم اوضح ايوه هاتنافو هاتنافو ايه وشيته ቀይራ አንተ ስሙ ሃና ቱንስ ሃና አዎ እንደዛ ይሁን ሃና የሳሙኤል እናት ለምን ውሽቴ እቺ ነው የሰረጅ ውሻ እቺ ምጥን ደግሞ ምጥነሽ ሂሩት እንደዛ ነው ሩት ወይም ሂሩት አሻ ሩት ብቻ ሩት ነው ሩትና ኦሩፋ የዳዊት አያቶች ናቸው ሩት እቺ ሃና አሻ ያጥናፉ ጥሩ ነው ግን ሄኖክ ነው አሻ ሄኖክ የአዳም ሰባተኛ ትውልድ እግዚአብሔር አካይዱን ከእግዚአብሔር ጋር አደረገ እግዚአብሔር ወሰደው የተባለው ማለት ኦሪት ዘፍጥረት ምዕራፍ 4 ላይ ሄኖክ ሩትና ሃና በቃ ሌላ የለም ሌላ እናመሰግናለን። ሰፈሩ አካባቢ የተባረከ ይሁን። አንተም ይሄ እንሰት ያፍራ፣ በቆሎም ጥሩ ያፍራ፣ ይሄ ስኳር ድንቹም ያፍራ። ቡናም እዚህ መሀል ላይ ትከሉበት፣ ጫት እንዳትተክሉ። ቡና ለወስታለ ቡና ትከሉ። ቆንጆ አለ ንብ ቀፎ እዚህ ጋር ንብ ምናምን ቀፎ ከኋላ አድርጉ። አንድ 5 ቀፎ ማር እንሰጡኝ ማለት ነው። ዶሮ ምናምን አርቡ የፈረንጅ ዶሮ ከሰራችሁ ሀብታም ትሆናላችሁ። አካባቢው ሀብታም ይሆናል። ሀገራችን ሀብታም አይደለም። ንብ ቀፎ ከኋላ እንደዚህ አድርጉ። ወደዛ እንውጣ ወደ መንገድ ደግሞ ቡና ላፈላሽ ይፈላል። እሺ እጠጣለሁ። እሺ ደስ የሚል አካባቢ ነው። እንግዲህ የምንገኘው በሲዳማ ክልል ወረዳው አለታ ጩኮ ወረዳ ደንጎራ ቀበሌ እንትን ሰፈሩ ግድው የሚባለው ደንጎራ ኡራኤል ቤተክርስቲያን ያለበት ጋነን ደብረ ሰላም ኡራኤል። እንግዲህ ምዕመናን የተባረከ ህዝብ ነው ያለው እዚህ አካባቢ። አቮካዶ አብልተውኛል ትላንትና። አሁን ቡና ሊያፈሉልኝ ነው። እዛ ሊፈላ ነው አይደል? ይፈላል እና ሊፈላ ነው። ወተትም አለ ቆጮም አለ። እዚህኛው ቤት ወተት ጠጣለሁ። አሁን ይሄኛው የምታዩት አስፋልት ደግሞ ወደ ኬንያ የሚሄደው አስፋልት ነው። ዋናው መንገድ ነው። ከዋናው መንገድ ወደ 500 ሜትር ገባ ብሎ ነው ቤተክርስቲያኑ ያለው። እንግዲህ እናመሰግናለን። በሌላ ጊዜ ደግሞ ሙሉ ቤተክርስቲያኑ ላይ ጉባኤ ያደረግነውን ቀርጸን እናስተላልፍላችኋለን። እናመሰግናለን። ገለቴም